ለእናንተ ይሁን የጌታ ቤተሰቦች፣ እንደምን ቆያችሁ? እንደምን አላችሁ? የጌታ ስም ለዘላለም የተባረከ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እላለሁ። እኔ ወንድማችሁ አገልጋይ ዛሬ በትንሣኤው ዕለት አንድ የምስራች ቃል ይዤ ወደ እናንተ መጥቻለሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ትንሣኤው ትንሣኤያችን ነው። ክብር ለኢየሱስ ብቻ ይሁን። ዛሬ እንግዲህ ትንሣኤው የክርስቶስ ኢየሱስ ትንሣኤ እንዲሁ የመጣ አይደለም። ከብዙ መከራ በኋላ ከብዙ መጨነቅ በኋላ ከብዙ ፕሮሰስ አልፎ ነው ኢየሱስ ክርስቶስ የተነሳው። ስለዚህ ለኔና ለናንተ ሲል ኢየሱስ ክርስቶስ መከራ ተቀብሏል። ደሙን በመስቀል ላይ አፍስሷል። ተሰድቧል፣ ተጨንቋል። እንዲሁም ደግሞ አምላክ ነበር፣ ንጉስ ነው። ነገር ግን አንተ የአይሁድ ንጉስ ነህን እየተባለ ሲሳለቁት ነበር፣ ሲዝቱት ነበር። ሲዝቱም ሲሳደቡም አልዛተም፣ አልተሳደበም፣ አፉንም አልከፈተም። ስለዚህ ኢየሱስ ክርስቶስ እኔና እናንተን በውስጡ አይቶ የኔና የናንተን መነሳት የኔና የናንተን ከፍታ ተመልክቶ ኢየሱስ መከራውን ሁሉ በመስቀል ላይ ጨርሶ ራሱን ሰጥቷል። እግዚአብሔር አብ ልጁን ነው የሰጠው፣ ልጁ ደግሞ ራሱን ነው ለኛ የሰጠን። ስለዚህ ዛሬ የቤተ ክርስቲያን ትልቁ የቤተ ክርስቲያናችን ወይም የአማኞች ትልቁ መሰረት የክርስቶስ ሞትና ትንሣኤ ነው። ክርስቶስ ለኃጢአታችን ሞቷል። ክርስቶስ ለበደላችን ሞቷል። ክርስቶስ እጅግ በጣም ለወረድን ለደከመን ኃጢአተኞች ለሆነ ለኛ በመስቀል ላይ ራሱን ሰውቷል። ስለዚህ በመስቀል ላይ ራሱን ከሰጠ በኋላ ነፍሱን ለአባቱ ሰጥቶ ሞቷል። ስለዚህ ሞቶ በሶስተኛው ቀን እነሳለሁ፣ ይህንን ቤተ መቅደስ አፍርሱት፣ በሶስተኛውም ቀን ሕያው ሆኖ ይነሳል ነው ያለው። ስለዚህ በሶስተኛው ቀን ክርስቶስ እንደተናገረው ተነስቷል። ሃሌሉያ። ስለዚህ ይህንን የክርስቶስን ትንሣኤ ስናከብር የእምነታችን ራስና መሰረት የሆነውን ትንሣኤው ነው። ክርስቶስ ሞት ሊይዘው የማይችለው አምላክ እንደሆነ፣ ክርስቶስ ኢየሱስ ከሞት ባሻገር ዘላለማዊ አምላክ እንደሆነ ማየት መቻል አለብን። ስለዚህ በክርስቶስ ትንሣኤ አምነን የዳንን እኛ ሁላችን ለዚህ ለአምላካችን ለኢየሱስ ክርስቶስ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ምስጋናን፣ ክብርን፣ ውዳሴን ልንሰጥ ይገባል። ክብር ለኢየሱስ ይሁን። ስለዚህ የትንሣኤው ኃይል፣ የትንሣኤው በረከት፣ የትንሣኤው ጉልበት፣ የትንሣኤው አቅም ምንድን ነው? ለእኛ ትሩፋቱ ምንድን ነው? ለእኛ በረከቱ ምንድን ነው ብለን ካለን እግዚአብሔር አምላክ የተወሰደብንን የተደበቀብንን ከሞተ የቆየብንን ጉዳይ ጌታ ኢየሱስ ክርስቶስ በትንሣኤው ኃይል ይዞት ወጥቷል። በጠላት የተቀበረ፣ በጠላት የተያዘ፣ በጠላት የተቀማ የትኛውም ጉዳይ በክርስቶስ ኢየሱስ ትንሣኤ ተመልሶልናል። ኢየሱስ ክርስቶስ ሞቶ ወደ ሲኦል ወይም ወደ መቃብር በወረደበት ሰዓት ሄዶ ወደ ታች በወረደ ጊዜ ከሰይጣን የጥልቁን የሲኦልን ቁልፍ ከአጋንንት እጅ ነጥቆ ይዞ ነው የወጣው ኢየሱስ። ስለዚህ ተቀብሮም ስራ ላይ ነበረ ኢየሱስ። ስለዚህ ተነስቶም በስራ ላይ አለ፣ ተቀብሮም በስራ ላይ አለ። እንዲሁም ደግሞ ሳይቀበር በፊትም ኢየሱስ በስራ ላይ አለ። ስለዚህ በጣም ደስ የሚለው ኢየሱስን ቀብረናል ብለው እነሱ ወደ ምድር ወይም የሆነ ቦታ ላይ ሲቀብሩ ኢየሱስ ወደ ታች ወረደ። ወደ ታች ወርዶ የሲኦልን መክፈቻ ቁልፍ ከያዘው ከጥልቁ መናፍስት ከአጋንንት እጅ ቁልፉን ይዞ ነው የወጣው። ስለዚህ ጠላት ቁልፍ ተቀምጧል፣ አጋንንት ቁልፍ ተቀምጧል። በማን ካልከኝ፣ በማን ካላችሁኝ በናዝሬቱ በኢየሱስ ክርስቶስ ስም ስልጣን የሲኦልን ቁልፍ ኢየሱስ ነው የያዘው። ሲኦልን መክፈት ሲኦልን መዝጋት ጭምር የሚችለው
ኢየሱስ ነው። ስለዚህ በኢየሱስ ክርስቶስ ሞት፣ በኢየሱስ ክርስቶስ ትንሣኤ ብዙ ነገር ሆኖልናል። ክብር ለኢየሱስ ይሁን። ስለዚህ ቁጥር ምዕራፍ 24 ከቁጥር 1 ላይ እነዚህ ወንጌላት ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል እንዲሁም ደግሞ ዮሐንስ ወንጌል እነዚህ ወንጌላት ስለ ኢየሱስ ክርስቶስ ትንሣኤ ስለ መነሳቱ በተቀበሉት በአረዳዳቸው ነው ያስቀመጡት። ስለዚህ ያበስራሉ። ሌሎች ዮሐንስ ራእይ እንዲሁም ደግሞ አንደኛ ዮሐንስ መልእክት፣ ሌሎች ሐዋርያት ሥራ ላይ፣ ሮሜ መጽሐፍ ላይ ስለ ኢየሱስ ክርስቶስ ትንሣኤ፣ ዕብራውያን ላይ በጣም ሐዋርያው ጳውሎስም ሰፋ አድርጎ ጽፏል። ስለዚህ የትንሣኤው በዓል ኦር የክርስቶስ መነሳት ለእኔና ለእናንተ ትልቅ መሰረት ነው። የእምነታችን ራስና መሰረት ነው ትንሣኤው። ክብር ለኢየሱስ ይሁን። ሉቃስ ወንጌል ምዕራፍ 24 ከቁጥር 1 ላይ እንደዚህ ይላል፣ ነገር ግን ከሳምንቱ በመጀመሪያ ቀን ያዘጋጁትን ሽተው ይዘው ከእነርሱ ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ማን ያውቃል በሦስተኛው ቀን እነሳለሁ ብሏል። ይህንን ቤተ መቅደስ አፍርሱት፣ ከ3 ቀን በኋላ እነሳለሁ ስላለ ማልደው ነው የሄዱት። በጣም በማለዳ እነ ማርያም፣ እነ መግደላዊት ማርያም፣ እነ ማርታ ሌሎችም አንድ ላይ ነበር የሄዱት። ከዛ ሲሄዱ ድንጋዩንም ከመቃብሩ ተንከባሎ አገኙት ይላል ማቴዎስ ወንጌል ላይ። ማን ያንከባልልናል? ይህን ከባዱን ድንጋይ የተጫነውን ከባዱን ድንጋይ ማን ያንከባልላል ከኢየሱስ መቃብር ላይ ብለው እያጉረመረሙ ነበር የሄዱት። ስለዚህ በጣም ደስ የሚለው ኢየሱስ ክርስቶስ ድንጋዩንም አልነካውም፣ ልብሱም አልነካውም። ኢየሱስ ክርስቶስ ተነስቶ ነው የሄደው። ተነስቷል። ድንጋዩንም ያነሳው የእግዚአብሔር መልአክ ነው። ስለዚህ ኢየሱስ ክርስቶስ ተነስቷል። ድንጋዩ ከመቃብሩ ደጃፍ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላዩ። እነርሱም በዚያ ሲያመለቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ሃሌሉያ! የምናመልከው አምላክ ሕያው አምላክ ነው። የሚኖር አምላክ ነው። ሞት የሚይዘው ሳይሆን ሞት የማይዘው አምላክ ነው። የምናመልከው አምላክ ሞት አይዘውም፣ ጨለማ አይዘውም። እሱ ብርሃን ነው። እሱ የትንሣኤ በኩር ነው። ወንድሞቼ ከሞት የተነሱ ሰዎች አሉ። አልዓዛር ከሞት ተነስቷል፣ ግን ዳግም ሞቷል። እና ጣሊታ የምትባል ሴት ያቺም ተነስታለች፣ ግን ዳግም ሞታለች። ኢየሱስ ክርስቶስ ሞትን ሽሮ ሞትን አሸንፎ ኢየሱስ ክርስቶስ የሞትን ጣር አጥፍቶ ነው የተነሳው። ዘላለማዊ ክብሩን ተጎናጽፎ ዘላለማዊ አቅሙን ይዞ ነው ኢየሱስ የተነሳው። ስለዚህ ሞት አይችለውም። ሞት ሊያሸንፈው አይችለውም። ሕያው አምላክ ነው። ሕያው ጌታ ነው። ሕያው ዘላለማዊ አምላክ ነው። ስለዚህ ደስ ይበላችሁ። አምላካችሁ በሙታን ሰፈር የለም። አምላካችሁ በሙታን መቃብር አካባቢ የለም። እሱ ሕያው ነው፣ ተነስቷል። ዛሬ በዚህ አጋጣሚ መልእክት አለኝ። ያንተ ጉዳይ ያንቺ ጉዳይ እንደ ሞተ አይቀርም፣ ተነስቷል። ያንተ ጉዳይ ተቀብሮ አይቀርም። ያንቺ ጉዳይ ተደፍኖ አይቀርም። እግዚአብሔር አምላክ ነገራችሁን ከፍ እያደረገ እያነሳ ወደ ላይ ይስበዋል ማለት ነው። ክብር ለኢየሱስ ይሁን። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል። እንደ ተናገረው ተነስቷል። እንደ ቃሉ ተነስቷል። አምላካችን እግዚአብሔር ልጁን ኢየሱስ ክርስቶስን አክብሮታል። ኢየሱስ ጌታ ነው። ስለዚህ ኢየሱስን ከሙታን ያስነሳው የእግዚአብሔር ኃይል ነው፣ የመንፈስ ቅዱስ ኃይል ነው። ስለዚህ ዛሬ እላችኋለሁ በጌታ በኢየሱስ ክርስቶስ ትንሣኤ ነገራችሁ ተነስቷል፣ ዳራችሁ ተነስቷል፣ ቤታችሁ ተነስቷል።
የወደቀ ማንነታችሁ ተነስቷል። የወደቀ ስራችሁ ተነስቷል። የከሰረባችሁ ጉዳይ ዛሬ አካል ለብሷል። ሞካታ ቫሃኒያ አካል ለብሷል፣ ተነስቷል። ቢኮዝ ከኢየሱስ ክርስቶስ ጋር የኔ ጉዳይ ተነስቷል። ያንቺ ጉዳይ ተነስቷል። ስለዚህ ሕያው ነው፣ ሙት አይደለም። በሙታን መንደር የለም፣ ተነስቷል። ስለምን ትፈልጋላችሁ አላቸው። ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሶስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ስለ እናንተ እንደተናገረ አስቡ። ቃሎቹንም አሰቡ። ከመቃብሩም ተመልሰው ይህን ሁሉ ለ11ዱና ለሌሎች ሁሉ ነገሯቸው። ይህንም ለሐዋርያት የነገሯቸው መግደላዊት ማርያም፣ ዮሐና፣ የያዕቆብ እናት ማርያም ከእነርሱ ጋር የነበሩት ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሎ ታያቸው፣ አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብሩ ሮጠ ይላል። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስ ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ። በጌታ በኢየሱስ ስም ስልጣን የኔ ጉዳይ፣ ያንተ ጉዳይ፣ ያንቺ ጉዳይ ዛሬ አካል ለብሶ ይነሳል። አካል ለብሶ ይንቀሳቀሳል። የሞተ ነገራችሁ ሕያው ይሆናል። ይህንን ጉዳይ ያየ የተመለከተ ሁሉ እየተደነቀ ይውላል፣ እየተደነቀ ይከርማል፣ እየተደነቀ ይኖራል። ባንተ መነሳት፣ ባንተ መውጣት፣ ባንተ ከፍታ፣ ባንቺ ድል ማድረግ በኢየሱስ ስም ብዙዎች ይደነቃሉ። በክርስቶስ ኢየሱስ ትንሣኤ ኃይል፣ በክርስቶስ ኢየሱስ ትንሣኤ ጉልበት ያንተ ጉዳይ፣ ያንቺ ጉዳይ ተነስቷል። ኦልሬዲ ከፍ ብሏል። ኢየሱስ ክርስቶስ ጌታ ነው። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደ ምርቅ ኤማውስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። ቀሌዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን? አሉት። በጣም የሚገርም ነው። ኢየሱስ ክርስቶስ ሞቷል፣ ተቀብሯል ብለው ከዚህ በኋላ ተስፋ ቆርጠው ጠውልገው መንገድ ላይ እያጉረመረሙ ይሄዱ ነበር። ኢየሱስ ግን መጣና አዋራቸው፣ አናገራቸው። ልክ ከትንሣኤው ልክ እንደተነሳ እነዚህን እያወሩ እየተነጋገሩ እየጠወለጉ የሚሄዱትን ሰዎችን ነበር ያናገረው። ዛሬ እልሃለሁ ኢየሱስ በመነሳቱ፣ ኢየሱስ ድል በማድረጉ ያንተን ጉዳይ፣ የወደቀብህን፣ የወደቀብሽን፣ የተረሳውን ጉዳይ ዛሬ ሊያነጋግር ይመጣል። እግዚአብሔር በትንሣኤው ኃይል ነገራችሁን ያንቀሳቅሳል፣ ያናግራል። እግዚአብሔር በትንሣኤው ኃይል የእናንተን ጉዳይ ያስኬዳል። ያንቺን ጉዳይ ያራምዳል። ያንተን ጉዳይ ወደፊት ያስኬደዋል። ሜካቶዛ ሀቲያና የስ ሎባሃርዶ አታውቅም? እኔ በዚህ በኢየሩሳሌም የሆነውን ነገር እንግዳ ነህን ያሉት። ኢየሱስ እንግዳ አይደለም፣ ራሱ ተዋናኑ ነው እያናገራቸው ያለው ራሱ ነበረ። እነሱ ግን አላወቁም፣ ዓይናቸው ተይዟል። ዛሬ በኢየሱስ ስም ድንግዝግዝ የሆነብን ነገር ይበራል። የጨለመብን ጉዳይ ይበራል። ዓይናችንን የጋረጠ ዓይናችንን የያዘ ነገር ካለ በኢየሱስ በትንሣኤው ጉልበት ከዓይናችን ላይ ይነሳል። በኢየሱስ በትንሣኤው ጉልበት የጠወለገብን ጉዳይ ዛሬ ይለመልማል፣ አካልን ያገኛል፣ መንቀሳቀስ ይጀምራል። አሎቫኒያ ኢየሱስ ያድናል። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶች ለሞት ፍርድ
እንዴት አሳልፈው እንደሰጡት እንደሰቀሉት ነው። እኛ ግን እስራኤልን እንዲበሽ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞ ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩ አንዳንድ ሴቶች አስገረሙን። ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛ ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት። እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍ ሁሉ የተጻፈውን ተረጎመላቸው ይላል። ወደሚሄዱበትን መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧል፣ ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ ይላል። አላዲያናሳ በጣም ይገርም ነው። ክርስቶስ ተነስቶ የመጀመሪያ ስራ ሰርቷል። ዓይናቸውን ከፍቷል። እውርነታቸውን አበርቷል። ድካማቸውን ከላያቸው ላይ አንስቷል። ድንግዝግዝና ጨለማውን ከላያቸው ላይ እግዚአብሔር በልጁ በኩል አንስቷል። ዛሬ ምንድነው የተያዘባችሁ? አልታ ያለ ነገር ምንድነው? አልበራ ያለባችሁ ጉዳይ ማን ነው? ከአቅማችሁ በላይ የሆነባችሁ ምንድነው? እየጠወለጋችሁ ብቻችሁን ስታወሩ የቆያችሁት ነገር ምንድነው? ራእይ እያለ ሰምታችሁ እያለ ትንቢቱ እያለ ተነግሮ እያለ እየጠወለጋችሁ የሰነበታችሁ ዛሬ መልእክት አለኝ። ኢየሱስ ተነስቷል። ኢየሱስ ድል አድርጓል። ስለዚህ ነገራችሁ አካል ይለብሳል። የእናንተ የጠወለገ ማንነታችሁ ይለመልማል፣ አካል ይለብሳል። ዓይናቸውን ከፈተላቸው። የያዙትን ጥቂቱን ነገር ባረከላቸው። እንጀራውን ባርኮ ሰጣቸውና ተሰወረ ይላል። ኤቫና ሳታያ ለማመን የሚከብድ ነገር በሕይወታችሁ ይሆናል። በትንሣኤው ጉልበት አንድ የወደቀባችሁ ጉዳይ ይነሳል። ስራ ወድቆብሃል፣ ትዳር ወድቆብሃል፣ ልጅ ወድቆብሃል፣ ጤንነት ወድቆብሃል፣ መንገድ ጠፍቷል፣ ግራ ገብቷችኋል፣ እያለቀሳችሁ ነው፣ ድካም ውስጥ ናችሁ ያላችሁ። ዛሬ እላችኋለሁ በናዝሬቱ ጌታ በኢየሱስ በትንሣኤው ጉልበት የእናንተ ጉዳይ ተነሳ፣ ተነሳ። ቤታችሁ ተነሳ፣ ትዳራችሁ ተነሳ፣ ልጆቻችሁ ተነሱ፣ ንግዳችሁ ተነሳ። በጌታ በኢየሱስ ስም ስልጣን እቅዳችሁ፣ ዓላማችሁ በሙሉ ዛሬ ትንሣኤን አግኝቷል። የትንሣኤ ሽታ በኢየሱስ ስም ስልጣን ቤታችሁ ገባ። በዓል ማክበር አይደለም፣ መብላት መጠጣት አይደለም። እኔ ዛሬ እላለሁ ለነገራችሁ መነሳት ይሁን፣ ለቤታችሁ መነሳት ይሁን፣ ለሕይወታችሁ መነሳት ይሁን፣ እየጠወለጋችሁ ላላችሁት ጉዳይ መነሳት ይሁን። ዓይናችሁ ተይዞባችኋል። በኢየሱስ ስም ዛሬ ብርሃን ይሁን። ወሄል ቫራዲያና ማሳካታያ ዙታ ኢቮና ሱታ ክራዲ ቮናሳ። በጣም የሚገርም ነገር ልንገራችሁ። ዮሐንስ ራእይ ምዕራፍ 5 ላይ እንደዚህ የሚል ቃል አለ። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈውን በ7 ማኅተምም የተዘጋ መጽሐፍን አየሁ ይላል። በኢየሱስ ትንሣኤ የተዘጋባችሁ ተከፈተ። በኢየሱስ ትንሣኤ የወደቀ ነገር ተነሳ። በኢየሱስ ትንሣኤ ባዶነታችሁ ሞላ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሙን ይፈታ ዘንድ ዛሬ ዝግ መጽሐፍ ይከፈታል። ዝግ በር ይከፈታል። ምንድን ነው የተዘጋባችሁ? ማን ነው የቆለፈባችሁ? የትኛው አካል ነው ይዞ አለቅን ያለው?
በናዝሬቱ ጌታ በትንሣኤው ጉልበት በኢየሱስ ስም በሩ ይሰበራል፣ በሩ ይከፈታል። የመጽሐፉን ዝግ መጽሐፍ ከፈተ፣ ማኅተሙን ፈታው ይላል። ብርቱ መልአክ በሰማይም ቢሆን በምድርም ላይ ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም ስላልተቻለ አለቀስ አለ ዮሐንስ ራእዩ። ስለተዘጋ አለቀሰ፣ ስለታተመ አለቀሰ። ምንድነው እያስለቀሳችሁ ያለው? እህቴ፣ ወንድሜ፣ አባቶቼ፣ እናቶቼ በመላው ኢትዮጵያ፣ አፍሪካ አገራት፣ አውሮፓ አገራት ያላችሁ ኃያላን ምንድነው? የቱ ጋር ተዘግቶባችሁ ነው እያለቀሳችሁ የሰነበታችሁት? የቱ ጋር ወድቆባችሁ ነው እያነባችሁ የቆያችሁት? ዛሬ ባስለቀሳችሁ ጉዳይ ላይ ኢየሱስ ተነስቷል። ግራ ባጋባችሁ ጉዳይ ላይ ኢየሱስ በትንሣኤው አካል መጥቷል። ትላንት በመገረፉ፣ ትላንት በመቁሰሉ፣ ትላንት በመድማቱ አካል ሳይሆን ሕያው በሆነው አካል፣ እጅግ በጣም በከበረው አካል ነገርን ሁሉ ለማስለቀቅ መጥቷል ኢየሱስ። ሽባነትን ሊተረትር መጥቷል ኢየሱስ። ባዶነትን ሊሞላ ኢየሱስ ተነስቷል። አለቀሲው አለ። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀሲው። ከሽማግሌዎችም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ ሎቫሃኒጋ አንበሳ፣ ኢየሱስ የይሁዳ አንበሳ ነው። ሞትን ድል ያደረገ አንበሳ ነው። የሞትን ጣር ያጠፋ አንበሳ ነው። እስቲል ነው ሞቶ ሞትን ድል አድርጎ የተነሳ የለም። ተቀብሮ ከመቃብር ውስጥ የወጣ ማንም የለም። ኢየሱስ ግን በሦስተኛው ቀን በድል ተነሳ። ቅድም መግቢያ ላይ እንደተናገርኩ አንዳንድ ሞተው የተነሱ ሰዎች አሉ። ነገር ግን ዳግም ነው የሞቱት። ፎር ኤግዛምፕል አልዓዛር ኢየሱስ ከሞት ያስነሳው ዳግም ሞቷል። ጣሊታም እንደገና ሞታለች። ስለዚህ ወንድሞቼ ሆይ እላችኋለሁ፣ ምንድነው ያለቀሳችሁበት ነገር? ያስለቀሳችሁ ጉዳይ ምንድን ነው? አልነሳ አልሄድ ያለ ጉዳይ ምንድን? እግዚአብሔር ግን ዛሬን እንዲህ ይላል፣ በትንሣኤው አካል የወደቀባችሁ ነገር ይነሳል። አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም ኢየሱስ ድል ነስቷል። ማኅተሙን ሊፈታ መጽሐፉን ሊዘረጋ የመሰላች የከበደባችሁን ነገር ከላያችሁ ላይ ሊያነሳ ኢየሱስ ድል ነስቷል። ስለዚህ የትንሣኤው በረከት፣ የትንሣኤው ጉልበት፣ የትንሣኤው ኃይል ምንድን ነው ካላችሁ የወደቀ ነገራችሁን ያነሳል። ያስለቀሰ ጉዳያችሁን ዛሬ ምላሽ ይሰጣል። እመኑኝ፣ እግዚአብሔር አምላክ ዛሬ በትንሣኤው ጉልበት ነገራችሁን ያነሳል። ተነሳ ያንተ ጉዳይ። ሄሎ፣ ተነሳ ያንቺ ጉዳይ። ተነሳ የኔ ጉዳይ። በጠላት የተያዘ በሟርተኛ እጅ የገባ በሰዎች እጅ ተይዞ ለዘመናት የቆየ ጉዳይ በትንሣኤው ኃይል ወደ አንተ ይመለሳል። ዝግበር ሁሉ ይከፈታል። ጨለማ ሁሉ ይበራል። እግዚአብሔር አምላክ በትንሣኤው ኃይል ይህንን ያደርጋል። ቅዱሳን ዛሬ ይህንን አጭር መልእክት ስትሰሙ የኢየሱስ ክርስቶስን የትንሣኤውን ኃይል ስታከብሩ ነገራችሁ እንደሚነሳ፣ ነገራችሁ ከፍ እንደሚል እያሰባችሁ በክርስቶስ ትንሣኤ የእናንተ ነገር ሁሉ እንደሚነሳ ሙሉ እምነት ሰንቃችሁ
በዓሉን እንድታከብሩ በጌታ ፍቅር ጥሪዬን አስተላልፋለሁ። በዚህ አጋጣሚ በኢትዮጵያ የቀራንዮ ፍቅር ዓለም አቀፍ ቤተክርስቲያን ይህንን የትንሣኤውን በዓል እንኳን አደረሳችሁ ትላችኋለች። ይህ የክርስቶስ የትንሣኤው በዓል ለእናንተ ለወደቀባችሁ፣ ለጠፋባችሁ፣ ለተረሳ ነገር መነሳት ምክንያት እንዲሆን ትመኛለች። እግዚአብሔር ዘላለማችሁን ይባርክ። በጣም ወዳችኋለሁ። ከፍ በሉ። ባይ አምልኮ የመጣሁ አንተኔ